አሰላሙ አለይኩም ረህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናላችን ቤተሰቦች እንዴት ናችሁ? እንግዲህ ዛሬ የረመዳን ብሎግ የመጀመሪያ ቀን ነው ማሳያችሁ። ከዛም በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸርም አድርጉ። እቃ ማዘዝ የምትፈልጉ እቃ ማዘዙን ሀባይብ እንግዲህ አልሐምዱሊላህ ረብል ዓለሚን ያው ስላደረሰን ጌታ ምስጋና ይገባው። ያው የዛሬ አመት የነበሩ አሁን ላይ ደግሞ የሌሉ ብዙ ሰዎች ስላሉ እኛ ደግሞ አልሐምዱሊላህ ስላለን አላህን ልናመሰግን ግድ ይለናል። ሀባይብ እንግዲህ እኔም በቤቴ ጾማለሁ ያልኩትን አላህ አላደለኝም እና አለሁ ያዝን ነው መጥቻለሁኝ። ምንም ማድረግ አልችልም። እንግዲህ ከመኝታ የተነሳሁኝ ከዛም በኋላ ሾርባ ነው እኔ መጀመሪያ ከጽዳትም በፊት ሾርባ ነው የማስቀድመው። እዚህ ጋር እንደምታዩት በግድር ደክት ጭንቅላት ነው ዛሬ የምንሰራው። እሱን ጣድኩኝ። ከዛ ደግሞ ሾርባውን እዚህ ጋር ሀቡን ስንዴውን አጥቤ ያስቀመጥኩኝ። ከዛ ሊጤና ቦካክቼ ምናምን እንግዲህ ሾርባው ጭንቅላቱ በዚህ ካልተቀቀለ አይበስልም። ግድ ነው በግድር ደክት መጀመሪያ እሱን ቀቅዬ ነው እንደገና ወደ ሌላው ፕሮሰስ መሄደው ሀባይብ። ከዛ በኋላ እንግዲህ ደግሞ ያው እንደተለመደው ወደ ጽዳት ነው የምገባው። ሾርባዬን ጥጄ ሊጤን አቦካውን አቦካክቼ ሁሉን ነገር ከጨራረስኩ በኋላ ወደ ጽዳት ነው የምገባው። ጽዳቱም ያን ያክል አይደለም፣ ያው ቤቱ ንጹህ ነው፣ መረታተ ምናምን ነው፣ ብቻ ብዙ ነገር ነው። እንግዲህ ዛሬ የመጀመሪያ ቀን እንደመሆኑም አልሐምዱሊላህ ግን ሲያዩት ቀለል ያለ ነው። አላህ መጨረሻውን ያሳምረው። ሙሉ ቪዲዮዬን ሙሉ የቀን ውሎዬን ተከታተሉ። ያው እንግዲህ እንደነገርኳችሁ በዚህ መልክ ስተከልከል አደረኩኝ። ያው ግፍግፍ አድርጌ ማለት ነው። ንጹህ ነው ያለውን። አሁን ደግሞ እንግዲህ ወደ መጥባህ ተመልሼ እንግዲህ ሾርባውን ግድ ነው። እስኪ የተለየ መንገድ ካላችሁ ይሄ እንግዲህ ደክት እኔ በጣም ነው የምፈራውና ያው እንደዚህ አድርጌ ነው የምከፍተው አድርጌ ማለት ነው። ከዛ ደግሞ ሳንሰው ይንጠበጠብብኛል መልሼ እሳት ላይ ስጥደው። አሁን ግድ ነው ማየት አለብኝ። ከአንድ ሰዓት በላይ ስለቆየ ውሃ መጨረሱን ጭንቅላቱ ደግሞ መብሰሉን መገልበጥ ስላለብኝ እንደዚህ ታላደረኩኝ እንትን አልልም። የተለየ መንገድ ያከፋፈል ስልትም ካላችሁ በዚህ አጋጣሚ ኮሜንት ላይ አስቀምጡልኝ ሀባይብ። እኔ በጣም ነው የምፈራው እውነት ለመናገር ግን ያው ደግሞ በዚህ ካልሆነ ግድ ነው አይበስልም ጭንቅላቱ። በተለይ እንደዚህ አድርጌ ነው የምከፍተው። ከዛ ይሄን እንዲሳረገው አላስ ንፋስ ከሌለው ቀዝቅዟል ብዬ ስለማምን እሞክራለሁ። እንደዚህ ቢስሚላህ ያ ሰላም ጭንቅላት በስሏል አልኳቸው። መቀንዳው መጣድ ራሱ አይጠበቅብኝ። ሾርባዬ ነች በስሏል። ያደረኩት ደግሞ እዚህ ሆለንጃን ነች ሾርባ ስር ብላ የሚያመጣት አረቦች ሁሉ መሸከል ቅመም አለ አይደል? እሱ የሚገርማቸው አጥንቱ ሳይቀር ተሰብሯል። የመሰሉ ጥናት ማለት ነው። አሁን ሾርባ ሀቤ እንሰራለን። እንግዲህ ሀባይ ሁሉንም አላሳያችሁም፣ ያው ለሰዓቱ ሲባል ማለት ነው። ቀይ ሽንኩርት ካሳፍኩና እንደዚህ አረኩኝ። እየተዛ ትንሽ ዘይት እጨምራለሁ። ትንሽ ማለት ነው፣ ምክንያቱም ጭንቅላቱ በራሱ ዘይት ስላለ። ግን ሽንኩርቱ እንድቅቅ አድርገን ቅርታ ተደውሎ ከዛ ሾርባውን ጨምረዋለሁ ማለት ነው። አሁን ከድኘተው ከዚህ በኋላ የሾርባውን ውሃ አጠለልኩት። ቢስሚላህ የጭንቅላቱን እሱን እጨምራለሁ። ይሄ አይበቃኝም፣ ውሃ እጨምራለሁ። ከዛ ከድኘተዋለሁ። ስራዬን ሰራለሁ። እንግዲህ ሾርባው እንደምታው በሰለልኝ። በእንትን ፈጭቼዋለሁ። የሾርባ መፍጫና አይደለ እሳቱን አጥፍቼ በረድ ሲል ፈጨሁት ማለት ነው። ተወሰነ ይሄ እንደምታውቁት አሁን ሀቡ በዚህ መልክ ነው የቀረው። ቅመም ደግሞ ይሄን ተጠቅሜያለሁ ማለት ነው። ይሄ እዚህ ጋር እንደምታውቁት በኋላ ሾርባ ይላል፣ ግን ከዚህ የሚጣፍጥ ቆንጆ ነበረ። ያንን አላገኘነውም ማለች። በቃ ጨው ጨመርኩ። ሾርባዬ ትንሽዬ ክሬማ ተጣብቅ ማጂ ማለት ነው። ታቁታላችሁ ግምታለ። እሱን ትንሽ በጥበጥ አድርጌ ጨመርኩበት ማለት ነው። አሁን አንድ 5 ደቂቃ ከሆነ አጠፋለሁኝ።
ብዙ ስራ ነው ግን የሰራሁት። ስንት ስራ እንደሰራ ደግሞ እንግዲህ ሀባይቢዋ ሰንቡሳ ወደ መጠቅለል ሊሄድ ነው ማለት ነው። ቡፍ ነው የምሰራው። እዚህ ጋር 2 እንቁላል ቀቅያለሁ። በግዶንስ ከትፌ አዘጋጅቻለሁ። ከዛ መፍሩማ ጨምራለሁ። ይሄው እንደምታዩት ቆንጆ አርጌ አቀላቀልኩት። በግዶንሱን የተፈጨ ስጋውንና እንቁላሉን ማለት ነው። ከዛ እዚህ ጋር እንግዲህ መቁረጫ አለኝ፣ እዚህ ጋር መግፊያ አለኝ፣ እዚህ ጋር ማጣበቂያ አለኝ፣ እዚህ ጋር ዱቄት አለኝ። አጅናዬም እዚህ ጋር ነው። ተከታተሉኝ። ከዛ ሀባይብ እንደዚህ እያረኩ ዱቄት እንደዚህ እየነሰነስኩ እንግዲህ ይሄ በጣም ጋሲ ነው እንደነገርኳችሁ ነው። በጣም ያስቸግራል ለመግፋት፣ ያው ጉልበት ይጠይቃል ማለት ነው። በዚህ መልክ እንደዚህ እያደረኩ እገፋለሁ። ግን ደስ የሚላችሁ ነገር ይመቸኛል። እኔ ይሄንን እንትን በጣም ነው የምወደው። ይሄ አሪፍ ነው፣ በቃ ይገፋል። ያው በየአመቱ እንግዲህ ስንት አመት ስለሰራሁበት ያን ያክል እንትን አይለኝም። እንደዚህ እያደረኩኝ እገፋለሁኝ። መጨረሻ ላይ ደግሞ አሳያችኋል። ከዛ ደግሞ ባዩ እንደዚህ ያልኩኝ ማለት ነው። እንደዚህ ከላሰው መሰለኝ ሴትዮዋ አድርጌ ካልኖች በቃ እንዴት ነው የምሰራው? ደስተኛ ነኝ ማለት ነው። የምሰራው በቃ ይሆን ሲል አዳም ሰው መሰራው ነው የስሪ ይዘቀላል አንድ ነገር አሰራ ራሴ ነው ከሰራው ግን ደግሞ ደስ የሚለው አገባው ደስ ይላል። ያሰራል ሰዓት ተሰራው ነው የሚሆነው ዛሬ እንግዲህ ካምባላ ከካሰው ነገር ሳይሆን እንደኛ በጣም ብዙ ስራ ሰራሁ። የመጀመሪያ ቀን ማለት ካሰራው ሰው ሳይሰራ ሰዓት ነው የሚሄደው። የዘንድሮ ደግሞ ኢንሻአላህ ዛሬ ነው ብዙ ሰዓት እየሰራ ከዛ እንደዚህ በዚህ መልክ አንዱ 10 8 ይሆናል። ይኸውላችሁ እንግዲህ ሀባይ በዚህ መልክ ጠበስኩኝ። ያው ተስር እየወሰዱ ነው እነሱም እንግዲህ ያው ሩጫ ስለሆነ ማለት ነው። ለዛሬ እንግዲህ የቻልኩትን ያክል አሳየኋችሁ። ያው ብዙ አለ ጌሚያቱ ለሁ ጅብንያ ብዙ ነገር ነው የሰራነው፣ ግን አይመችም ሁሉንም ለመቀረጽ።